እኛም በጣም ኢንተረስቲንግ ነገር ነው ያየን ያለ ነው። በጠባብ ቦታ በትናንቅ ቦታ ምንም ፋሲሊቲ በሌለበት ቦታ የሚሰሩ ነገር ማሽኖችን አይተናል። ስንነሳ የቴክኖሎጂ ችግርን መፍታት የሚል ዋና ፖይንት የመጀመሪያ ወደዚህ ጋር ለመድረስ ብዙ ዋጋ የተከፈለበት እንደሆነ ሁሉ ማሽኖች ያሳያሉ። ሁለተኛ እኔ ሲጀምር ልክ ቢኒ በነበረችው አይነት ሾፕ ውስጥ የጀመርኩ ከሱ በምታንስ ማለት ነው። ስለዚህ ልክ እንደዚህ ነበር የተሰቃየው የነበርኩት። ከባድ የሚባሉ ማሽኖች ላይ በምግብም ኮንስትራክሽን ላይ ሰፋ ያለ ልምድ እንዳለው ለማየትና ለመገንዘብ ችለናል። ምን ማለት ነው? ትርጉም ተናገር። ቢኒያም ድራሙን ለማዞር ነው። አንድ ቤሪዋን እዚህ ውስጥ የተለፋበት ነገር እኮ ነው የሚታሰበው። ፐርፌክት ክፈት ወንደና መጣችሁ። ድርጅታችን ቴክቪን ኤሌክትሮሜካኒካል ኢንጂነሪንግ ይባላል። እንኳን በሰላም ወደኛ መጣችሁ። ወርክሾፕ ላይ የተለያዩ ነገሮችን ለማየት ሞክረናል። ቅድሚያ ከእናንተ እንግዲህ ብዙ ዓመት ልምድና እንዝላላችሁ የተወሰኑ ነገሮች ከእናንተ መውሰድ እንፈልጋለን። ያው እናመሰግናለን። አይተነዋል። እኛም በጣም ኢንተረስቲንግ ነገር ነው ያየን ያለ ነው። በጠባብ ቦታ በትናንቅ ቦታ ምንም ፋሲሊቲ በሌለበት ቦታ የሚሰሩ ነገር ማሽኖችን አይተናል። እነዚህ ማሽኖች ደግሞ በማሽንና በቴክኖሎጂ በአቅም በቦታ ቢደገፉ ምን ያክል መስራት እንደሚቻል አይተናል እና አሁን አሶሴሽኑ እንደዚህ ነገሮች ላይ መስራት አለበት። በቃ ለመናገር ይህን አቅም ማሳደግ ነው፣ ማዘመን ነው የሚፈልገው። ያን ለማድረግ ደግሞ እንደ አሶሴሽን ይቀላል። በግልማ ያው ሁሉ እዚህ ደረጃ የተደረሰው ሁሉም የደረሰው በግሉ ነው የታገለው አለ። ግን አሁን በተቀናጅቶ የሆነ አንዱ ጋር ሉዝ ያሉ ላክ የሚያደርገውን ከአንደኛው ጋር አንደኛው ላክ የሚያደርገው ከአንደኛው ጋር እያደረግን እነዚህ የማይገኙ ነገሮችን ደግሞ በጋራ እያስመጣን ምኛልን በጣም በተቀናጀ ሁኔታ ቢሰራ እውነት ለሀገር ትልቅ ስራ መስራት ይቻላል እና በጣም እናመሰግናለን። በጣም ምን ያክል በፈተና ውስጥ እዚህ እንደደረሳችሁ እንገምታለን እና በርቱ ለማለት ነው የምንፈልገው። ስለዚህ በቀጣይ ደግሞ የተመካከርን የተደጋገፍን የተሻለ መስራት እንደሚቻል ነው ማስበው። በርታ ነው የምለው። እኔ ነገሩ በየቀኑ ድርጅቶቹን ባየው ቁጥር አሳይመንቴ እየበዛ ሄደ። ምክንያቱም አሁን እኛ ትንሽ ነበር ስናየው አቶ ክሊሎ አሰፋብን። አንተ ጋር መጥበቡን አይደለም ብዙ ነገር ውስጡ ታጭቋል። ስለዚህ ምን ማለት ነው? ብዙ ነገሮች ላይ ራስን ፈትሻል ማለት ነው። ይሄ መሰልጠኛ ቢዝነስ ማለማመጃ አገር ውስጥ ያለውን እውቀት ማነሳሻ ፖይንት ነው እንጂ መድረሻ ፖይንት አይደለም። ስለዚህ እንደ ቴክኖሎጂ በጣም ብዙ ነገሮች ላይ ደርሰናል እና ጥሩ ውጤት አይቻለሁ። የዚህ አሶሲዬሽኑ ደግሞ በሚኖረው የአክሽን ፕላን ላይ በተለይ ትኩረት አድርገን ስለምንሰራ እነዚህን ነገሮች ግብአት ማየታችን ደግሞ ትልቅ ግብአት ስለሆነ ፖይንት አድርገን እንሰራለን። እግዚአብሔር ካንተ ጋር ይሁን። ፍላጎትህ፣ ችሎታ
ሁሉ ነገር አሟልተሃል። ማሽኖች ብረታ ብረት የነበሩትን ሽት ሜታል፣ አንግል አይረን የነበረውን ወደ ህይወት ተቀይሮ የሚንቀሳቀሱ ነገሮችን መስራት በጣም ከባድ ነገር በኢትዮጵያ ኮንቴክስት ሆኖ ነው እንጂ ውጭ ሀገር ሳይንቲስት ነህ፣ ሜታል ሳይንቲስት ትመራመራለህ፣ ተመራምረህ ማሽን ትፈጥራለህ። የሰራሃቸውም ያው በፎቶግራፍ እንደሚታዩት በጣም ደስ የሚሉ ናቸው። በተግባርም ሄደን እንዳየናቸው በጣም ጥሩ ናቸው እና ሙያን ችሎታና ፍላጎት እንደገና ደግሞ ገቱ ኖሮክ በዛች ትንሽ ወርክሾፕ ውስጥ እየታገልክ መስራትህ በጣም ያስደንቃል። ስለዚህ በርታ የምንለው አብረን ከጎንህ ነን። ማህበረተኞቹ እኛ ጋርም ብዙ ነገር አለ። እነ ኢብራሂም ጋር አለ፣ እነ ኤፍሬም ጋር አለ፣ ዮሐንስ ሁላችን በቅንጅት ሆነን የተሻለ ነገር ደግሞ ትሰራለህ ከተባበረን። ስለዚህ ወደዛ ነው የምንሄደው። ስፔሻላይዝ ያደረገው በሳሙና ምርቶች ናቸው፣ ደረቅ ሳሙናና ፈሳሽ ሳሙና ላይ። ነገር ግን በሌሎችም በመቆያ ማሽኖች፣ በዳቦ መጋገሪያዎች፣ በተለያዩ ማሽኖች ላይ ከባድ የሚባሉ ማሽኖች ላይ በምግብም ኮንስትራክሽን ላይ ሰፋ ያለ ልምድ እንዳለው ለማየትና ለመገንዘብ ችለናል። በርታ ነው የምንለው። በእርግጥ በሼድ ውስጥ ነው ያለው። ሼዱን በማይመች ቦታ ነው፣ ጠባብ ነው እና ይህንን ነገር ሰፋ ያለ ነገር ቢኖር እና እኛም ደግሞ እንደ ማህበር በቅንጅት የመስራት ነገር ቢኖር እነ ጎልደን ብሪጅ ላይ ያለ ማሽነሪ ሰርቪስ ለቢኒያ ቢሰጠው እና አቶ አክሊሉ ጋር ያለው የማቅለጫና ሌሎች ትላልቅ የማሽነሪዎች ጥርሳ ጥርሶችን ሁሉ የሚያመርተው ካምቢዮን ጊርቦክሶችን በሙሉ ሰርቪስ ቢያገኝ የሌሎቻችንንም ደግሞ ቴክኒካል ድጋፍም የማስመጣትንም ነገሮችን ከውጭ የሚመጡትን ቅድም እንደተባለው ብናደርግ ትልቅ ደረጃ የሚደርስ ልጅ ነው። ተባብረን እንሰራለን። በዚያ እናቁምም። ህብረታችንን ነው እንግዲህ ዋና የማህበሩ እንትን ለህብረታችን ነው። እንግዲህ ህብረታችን አጠንክረን ከሄድን ሌላም ከዚህ የተሻለ ነገር እንደምንሰራ እርግጠኛ ነኝ። አመሰግናለሁ። የመጀመሪያ ወደዚህ ጋር ለመድረስ ብዙ ዋጋ የተከፈለበት እንደሆነ ሁሉ ማሽኖች ያሳያሉ። በሁለተኛ እኔ ሲጀምር ልክ ቢኒ በነበረችው አይነት ሾፕ ውስጥ የጀመርኩ ከሱ በምታንስ ማለት ነው። ስለዚህ ልክ እንደዚህ ነበር የተሰቃየው የነበርኩት እና ዛሬ ህመምህን እኔ አይቼዋለሁ። ስለዚህ ከዚህ ደግሞ በእርግጠኝነት እንደምትወጣ እርግጠኛ ነኝ። በሁለተኛ ያየሁት ነገር ያንተ ምርቶች ምንድን ናቸው? የከስተመርን ፍላጎት ያሟሉ ነገሮች ናቸው። ያ ማለት ምንድነው? በ220 ቮልቴጅ ወይ ደግሞ በሲንግል ፌዝ የሚሰሩ ማሽኖችን እየሰራ ያለው እና ያ ማለት ቶሎ ሊሄዱ የሚችሉ የብዙዎች ችግር ነው ስሪ ፌዝ ለማስገባት እና ይህንን በአንተ ድርጅት ስላየው ሁል ጊዜ አንዱ ከመመኘው እኛ አምራቾች እሱ ላይ ትኩረት ማድረግ እንዳለብን፣ ምክንያቱም ትልቅ ማሽኖችን ስንሰራ የሚወስድብን ጊዜ በትንሾቹም መስራት እንደምንችል ከቢኒ አይቻለሁ እና እንግዲህ ቢሮውንም ድርጅትንም ውስጥ ያለው ማምረቻውንም አይተናል። በጣም ደስ ብሎናል። አሁን ደግሞ ከዚህ በበለጠ መተጋገዝ እንዳለብን ስፔሻላይዝ እያደረግን በሁለት በሶስት ነገሮች ላይ ስፔሻላይዝ ካደረግን ተባብረን እኛ ከአንተ የምንፈልገው የኛ ድርጅት ብዙ ነገር እንዳለ አንተም ከኛ የምትፈልገው ነገር ካለ በጣም ኮላቦሬትድ ሆነን ኢንቴግሬትድ ሆነን መስራት ይጠበቅብናል። ስለዚህ ሌሎች ወንድሞች እንደተናገሩት እጅ ለእጅ ነው መያያዝ አለብን። ጊዜው የኛ ስለሆነ ከዚህ በኋላ ምንድነው የሚባክን ጊዜ ሳይኖረን ቶሎ ምንድነው ያባከናቸው ጊዜያቶች በአጭር ጊዜ መካስ፣ በአጭር ጊዜ ምንድነው ወደምንፈልገው ዓላማና ወደምንፈልገው ግባችን መድረስ ይጠበቅብናል። የማኔጅመንት ሰው ነኝ፣ ግን ባየሁት ነገር በጣም ደስ ብሎኛል። የቢኒን ሳይ አሁን እያየሁት ነበር ነው ዝም ብሎ የሆነ ቀን የሚታየኝ የቢኒያ እነዚህ አሁን በኮምፕረሰር ምናምን ሲቀቡ ምናምን በጣም ትልልቅ ሂውጅ የሆኑ ጃይንት የሆኑ ነገሮች ተመርተው ኦልሬዲ በእንትን ሲቀባል አይደል በጣም ትልልቅ ግዙፍ ነገሮች እንደሚሰሩ እንደ ሰለሞንም ደግሞ ታሽገው በቃ ወደ ውጪ እስከ ውጪ ድረስ ኤክስፖርት ሊደረጉ የሚችሉ ነገሮችን በአጭር ጊዜ ሊሆን እንደሚችል ያስታውቃል። ግን እኔ አሁን ስንነሳ የቴክኖሎጂ ችግርን መፍታት የሚል ዋና ፖይንት ያ ማለት ከዛ በዋናነት በአራት ካታጎሪ ማለት ነው። ለምሳሌ አውቶሜት ማድረግ ከሆነ የኛ ችሎታ ለግብርናውም ይጠቅማል፣ ኢንዱስትሪ ላይ ፉድ ፕሮሰሲንግም ላይ ስለሚጠቅም ያ ነገር። ስለዚህ የሀገሪቱን ከዛ ደግሞ አልፎ የአፍሪካንም የቴክኖሎጂ ችግር ስላለ የቴክኖሎጂ ሶሉሽን ማቅረብ ነው ዋና እንትኑ ማለት ነው። ይህን ሁሉ ነገሮች ያያችሁት በሙሉ ብዙ ነገር በጣም ብዙ አይነት ቫራይቲ ፕሮዳክት አለ።
እና ከስተማይዜሽን ነው እስከዛሬ የነበረው አሰራር። በዚህና ቀጣይ ዓመት ላይ ያለው 2 ዓመት ላይ ደግሞ ይሄኛው ፖይንት ወደ ስታንዳርዳይዜሽን እና ወደ ማስ ፕሮዳክሽን የምንገባበት ፕላን ያደረግነው ታይም እና ዲዛይኖች የስታንዳርዶች እየተዘጋጁ ነው። ብዙ ጊዜ ጥሬ ዕቃ በጣም ችግር ስላለ ስታንዳርድ ለማስያዝ ያስቸግራል። ግን እስካሁን ባለን ኤክስፒሪያንስ የሚፈለጉትን ዲማንዱን ለይተናል። ከዛ ደግሞ አንዳንድ ፓርቶችን ራሳችን ሞዲፋይ አድርገናል። ስለዚህ አሁን ወደ ስታንዳርድ የሚገቡ ፕሮዳክቶች አሉ ማለት ነው። ከዛ ከ5 እስከ 7 ዓመት ውስጥ ደግሞ እነዛን ፕሮዳክቶች አሁን ስታንዳርድ በማስ ፕሮዳክሽን ከተመረቱ በኋላ ሎካል ማርኬት ላይ በደንብ ከታየ በኋላ ቴስት ተደርጎ ከዛ ሪዲቨሎፕ ተደርገው ከ5 እስከ 10 ላይ ደግሞ ለአፍሪካ ማርኬት ወደ ማቅረብ ነው የኛ ፕላን። ስለዚህ በጣም ካታጎሪው መስፋቱ አሁን ምን ካታጎሪ ላይ በጣም ዲማንድ እንዳለ ለይተናል። ከዛ አንዱ ካታጎሪ ፉድ ፕሮሰሲንግ ብቻ አንድ ካምፓኒ እየሆነ እንዲሄድ፣ ከዛ ማኑፋክቸሪንጉ ብቻውን አንድ ካምፓኒ እንደዚህ የሆነ እንዲያድግ ነው በጣም ወደፊት እንደዚህ እንዲደርስ። ስለዚህ ምናልባት ይሄ ቪዥኑ ትልቅ ስለሆነ ይመስለኛል እንደዚህ በጣም እንደው እንድንቀጥል የሚያደርገን እንጂ እዚህ ላይ ስላላችሁ ሁላችሁም የጥሬ ዕቃም የፋይናንስም የታክስም ምናምን በችግር የተከበበ ስለሆነ ስራው እቶስ የሚያስብል ነው ስራው። ግን እንዳንተው የሚያደርገን ሁላችሁም እንደምታውቁት የውስጣችን ያስቀመጥን ነገር ነው። ስለዚህ እስካሁን ከስተመር ቤዝድ የሆነ ነው ስራው። ይህንን ስራ ደግሞ በከስተመሩ ባለን ቀን ለማድረስ እስካሁን ድረስ ያው እንግዲህ ፐርሰናል እኔ ማታ እስከ 3 ሰዓት 2 ሰዓት ወርክሾፕ እናመሻለን። ለሌት 10-11 ሰዓት እንገባለን ግዴታ መጨረስ ስላለብን። ሁለተኛ የሰው ኃይልን በሚፈልገው ልክ ስለማይኖር ግዴታ እኛን ይፈልጋል። ምናልባት ያው አንዳንድ ስብሰባዎች እንግዲህ ስንገኝ ጊዜ አልቀርም ያውቶ አክሊሉና ዮሐንስ በተለይ ያውቃል። ግን ይሄንን በተለይ አሁን አብዛኞቻችሁ ጋር ያለው የካምፓኒ የደረሰበት ደረጃ እና እኛ ጋር ካምፓኒውም እንዳያችሁት ከወጣት ነው። ስለዚህ ፐርሰናሊ እኔን በጣም ይፈልጋል። ግን ወደ አሶሲዬሽኑ የሆነ ነገር ሲኖር ግን የማልቀረውና እዚህ ጋር በጣም እኔን ይፈልገኛል ካምፓኒው። ግን እንትን የማደርገው እዛ ጋር ያለውን ነገር የተሻለ ያደርገዋል ብዬ ስለማመን። ስለዚህ አሶሲዬሽኑ ላይ በደንብ እንትን ብናደርግና ኮላብሬት ብናደርግ የምለው ሁልጊዜ የተሻለ ነገር መስራት እንችላለን። አመሰግናለሁ ስለመጣችሁ። ለአሶሲዬሽኑ እንግዲህ የሆነ አንድ ስጦታ አዘጋጅተናል። ያ ነገር ጸድቋል ብዬ ነው። ፈጣን ነው እንግዲህ በጣም እናመሰግናለን። በዚሁ ማጽደቃችን ነው ማለት ነው።